ሰላም ሰላም የተከበራችሁ የቴክ ኢንፎ ቲፕስ ተከታታዮች፣ ዛሬ ደግሞ አዲስ ርዕስ ይዤላችሁ መጥቻለሁ። ርዕሱ አንድ ጓደኛዬ በጣም ተቸገርኩበት ብሎ ስለነገረኝ እኔም በዚያው አጋጣሚ ለሁሉም ሰው ልስራ ብዬ አሰብኩኝና ይህን ርዕስ መረጥኩት እና ምንድነው ልጁ ያለኝ ከሞባይል ስልኬ ፕሪንት ማድረግ ዶክሜንት በጣም ተቸገርኩኝ አለ። ሁለተኛው ደግሞ ሞባይል ስልኬ ላይ የጻፍኩት ጽሁፍ ተለጥጦ የሆነ በቃ ፎርም ያጣል፣ ለፕሪንት አይመችም አለ እና እነዚህን ሁለት ነገሮች እንዴት በሞባይል ስልካችን የጻፍነውን ጽሁፍ በትክክለኛው መንገድ ፎርማቱን ይዞ ፕሪንት እንዲደረግ እና ለተለያየ ፐርፐዝ እንዲውል ለማድረግ እና እንዲሁም ከሞባይል ስልካችን ቀጥታ ፕሪንት ማድረግ እንደምንችል አሳያችኋለሁ። አንድ ባንድ በደንብ ተከታተሉና እንደሚጠቅማችሁ ተስፋ አደርጋለሁ። በሞባይል ስልካችን ለመጻፍ ለምሳሌ አሁን እዚህ ጋር እኔ ኖት አለኝ፣ ኖት የምጽፍበት አለኝ። እዚህ ጋር ኖት የምጽፍበት ቦታ ላይ ከፍትና አሁን ይችን የመጻፊያ ምልክቱን ስነካ እንደዚህ አዲስ ፔጅ ይከፈታል። አሁን እዚህ ጋር የፈለገኝን ነገር መጻፍ እችላለሁ። ለምሳሌ ደብዳቤም ሊሆን ይችላል፣ ሌላ የሆነ ሪፖርት ነገርም ሊሆን ይችላል። እዚህ ጋር ጽፌ ታይትል ሰጥቼ እዚህ ጋር እንደዚህ ሴቭ አድርጌ በተለያየ ፎርማት ማለት ነው ሴቭ ሳደርገው ቀጥታ ሴቭ ይሆንልኛል። ያንን ሴቭ የሆነውን በዶክ ወርድ ዶክ ወይም ኦል ዶክሜንት ሪደር ለምሳሌ አሁን ይሄ እኔ ከሌላችሁ አውርዱት። ይሄ ወርድ ኦፊስ ዶክሜንት ሪደር እና ኦል ዶክሜንት ሪደር አለ። ሁለቱም ይሰራሉ፣ ምንም ችግር የለውም። ለምሳሌ አሁን እዚህ ጉግል ፕላይ ስቶር ላይ ገብቼ ብጽፍ ይሄው አሁን ጉግል ዶክ ብዬ ብጽፍ ይሄን አለ። ይሄን ኢንስቶል አድርጋችሁ የፈለጋችሁትን ፎርማት በፒዲኤፍ ሚሆን በፒፒቲ ሚሆን በወርድ ሚሆን የፈለጋችሁትን ፎርማት ሪድ ያደርጋል እንትን ይላል እና ያለምንም ችግር ፕሪንት ማድረግ ትችላላችሁ። እና ፕሪንት ለማድረግ በዚህ የጻፋችሁትን ሴቭ ካደረጋችሁ በኋላ ለምሳሌ እዚህ ጋር ፕሪንተር ላይ ገብታችሁ ማነው ሴቲንግ ላይ ገብታችሁ ኮኔክሽን ከዛ ሞር ኮኔክሽን ላይ ስትገቡ እዚህ ጋር ፕሪንት አለ። ፕሪንት ታወጣላችሁ። እዚህ ጋር አሁን ዲፎልት ፕሪንት ሰርቪስ አለ። ይሄ ኦፍ ሆኖ ከሆነ እንደዚህ ሆኖ ከሆነ ኦን ማድረግ አለባችሁ። ሌላኛው ደግሞ የፕላስ ምልክትና ዳውንሎድ ፕለግስ እንትላለች። እቺ ዳውንሎድ ፕለግ አንዳንዴ የፕሪንተር ድራይቨሮች ምናምን የተለያዩ ብራንድ እና ሞዴል ያላቸው የፕሪንተር ድራይቨሮች አልገኝለን ሲሉ እቺን ዳውንሎድ ብናደርጋት የተሻለ ሞር አማራጭ እንዲኖረን ያደርጋል። ነገር ግን በዲፎልቱ ፕሪንት ማድረግ እንችላለን። ለምሳሌ አሁን እኔ ቅድም ባሳየኋችሁ በዚህ በኖትፓዷ የጻፍኩትን ጽሁፍ ሴቭ አድርጌዋለሁ። ሴቭ አድርገው ቀጥታ ሴቭ ሆኖ በዚህኛው በዶኩም በኦል ሪደሩም ከፍቼ ማንበብ ይችላለሁ። ግን ከዛ በፊት ማየት ያለባችሁ ነገር ልዩ የሆነ ፎርማቱን እየተለጠጠ አስቸገረኝ አለው። እዚህ ጋር ስትጽፉ መጀመሪያ ላይ መጠንቀቅ ያለባችሁ ነገር እዚህ ጋር ስትጽፉ ፎንቱ ትክክል መሆኑን ለምሳሌ ከኮምፒውተር ጋር አሁን እኔ 12 ላይ ነው ያደረኩት። ግን አንዳንዴ ይሄ ፎንቱ ይሄ ለምሳሌ ትልቅ ከሆነ ከጠርዝ በላይ ይሄዳል። አሁን እንደዚህ ትልቅ ፎንት ከሆነ እነዚህ ፎንት ሳይዙና ያለውን ነገር በኮምፒውተር ላይ በምታውቁት ለምሳሌ 12 11 ቢበዛ 18 ምናምን የሚለውን
አርጋችሁ መጻፍ አለባችሁ። ይህንን ተጠንቀቃችሁ ከጻፋችሁት ቀጥታ እዛ ጋር የተለጠጠ ነገር አይኖረውም። ለምሳሌ አሳያችኋለሁ በሁለቱም የጻፍኩትን ማለት ነው። እዚህ ጋር አሁን ለምሳሌ ወርድ ኦፊስ ዶክሜንት ላይ ልግባና የጻፍኩት አለ ጊዜ እንትን ላለመውሰድ ብዬ ነው። ይሄው ከፍቶልኛል። አሁን ቴስት ብዬ በሁለቱም ፎንት ሳይዙ በጣም ትልቅ በሆነውና በትክክለኛው ፎንት ሳይዝ የጻፍኳቸውን ሁለቱን አማራጭ ላሳያችሁ። ለምሳሌ ይሄኛው አንዱ መሀል ያለው ይሄኛው በትልቅ ፎንት ይሄው በቃ እንትኑን አጥቷል። ለምሳሌ ወጥቷል ከጠርዙ ምናምን ፕሪንት ለማድረግ አሁን ምንም አይመችም እና ይሄ በትክክለኛው የጻፍኩት ግን ፎንቱን ጠብቄ በኮምፒውተር አሁን ካያችሁት እዚህ ጋር ይሄው ቀን አለ፣ እዚህ ጋር ለሚል አለ፣ እዚህ ጋር ደግሞ ጉዳዩ አለ። ከዛ የሆነ ነገር ያለው ከሰላምታ ጋር ብዬ አሁን ይሄ ትክክለኛ ኮምፒውተር ላይ ደብዳቤ በምጽፍበት ፎንት ሳይዝ እና ፎንት ነው የጻፍኩት። ይሄ ምንም ያለ ምንም እንትን ፕሪንት ማድረግ ይቻላል። ለምሳሌ ፕሪንት ለማድረግ እዚህ ጋር ታፕ ሳረገው እዚህ ጋር 3 ነጥብ አማራጭ ትመጣልኛለች። እዚህ ጋር ስገባ ፕሪንተር የምትል አማራጭ አለች። እቺን ስነካት ይኸው እዚህ ጋር ፕሪቪው መጣልኝ። ምንም አልተቆረጠም፣ አልተለጠጠም። እዚህ ጋር አሁን ፕሪንተሩን ሴሌክት ማድረግ እንችላለን። አሁን ለምሳሌ እዚህ ጋር ኦል ፕሪንተር የሚል አለ። ግን እኔ አሁን ለጊዜው ፕሪንተር ላይ ኮኔክት ስላላደረኩት የፕሪንተር ኮኔክት ካደረጋችሁ በዋይፋይ ነው የሚሆነው። ብዙ ጊዜ በስልካችሁ ከሆነ በዩኤስቢ ከሆነ ደግሞ ያው ቀጥታ ነው የሚሆነው። ግን በዋይፋይ በተመሳሳይ ዋይፋይ ነው ኮኔክት ማድረግ ያለባችሁ። አሁን እዚህ ጋር ስንመጣ ያው አሁን እዚህ ጋር ኮፒ አንድ ነው፣ ፔፐር ሳይዙ አለ። ያው እነዚህን አማራጮች እንደ ኮምፒውተር መምረጥ ትችላላችሁ እና ያለምንም እንትን ፕሪንት ማድረግ ይቻላል ማለት ነው። ስለዚህ አሁን ልጁ የተለጠጠበት አንደኛ የፎንት ሳይዙን እና ያለውን ትክክለኛውን እንትን ስላልጻፈው ነው። በዛ ከጻፈው በዚህ ሪደር ትክክለኛው ይሄ አሁን ፕሪቪው መጥቷል። ቀጥታ ፔጁ ይመጣል። ከዛ ማዘዝ ነው፣ ፕሪንት ብላችሁ ማዘዝ ነው እና በቀላሉ ማዘዝ እንደሚቻል በዚህ ማየት ይችለናል። ፕሪንተሩን ስላላገናኘሁት አሁን የኔ አይመርጥም። ለዛሬው ያለኝ ይሄ ነው። ቀላል ነገር ነች፣ ግን ያው ጠቃሚ ነገር ነች። ምክንያቱም እያንዳንዱ ሰው ለምሳሌ ኮምፒውተር ላይኖረው ይችላል እና በአፋጣኝ የሆነ ነገር ፕሪንት ለማድረግ አንድ ደብዳቤም ቢሆን ፕሪንት ለማድረግ ልንቸገር ስለምንችል እንደዚህ በቀላሉ ስልካችንን እንደ ኮምፒውተር ተጠቅመን በስልካችን ያለን የተቀበልነውን ዳታ ሊሆን ይችላል ከጻፍነውም ያው በእርግጥ በስልክ መጻፍ እኔ ያን ያህል አድካሚ ስለሆነ በስልክ ያን ያህል የሚጽፍ ሰው ይኖራል አይመስለኝም። ግን በተለያየ አጋጣሚ በስልኮቻችን ላይ የተለያየ ሲቪም ሊሆን ይችላል፣ የተለያየ በስልኮቻችን ሊኖሩ ስለሚችሉ ከስልካችን እንዴት ፕሪንት ማድረግ እንደምንችል በዚህ መልኩ ፕሪንት ማድረግ በቀላሉ እንችላለን። ለዛሬው ያለኝ ይሄ ነው። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ቪዲዮውን ላይክ፣ ሼር በማድረግ እና ኮሜንት በማድረግ ልትተባበሩን ትችላላችሁ። ባይ ባይ።